ዲፓርትመንት ከመምረጣቸው በፊት እነዚህ ፖይንቶችን ኮንሲደር ብታደርጉ በጣም ይጠቅሟቸዋል። እኔ በጣም የጠቀመኝን ደግሞ በጣም ይጠቅሟቸዋል ብዬ ያሰብኳቸውን አሪፍ ሀሳቦችን ሼር ላድርግላችሁ። እስከ ቪዲዮ መጨረሻው አብራችሁኝ ሁኑ። ቪዲዮ ኢንተርሴክሽኑን ከማየታችሁ በፊት እንደ ጀነራል እውቀት እንድትይዙ የምፈልገው ነገር የትኛውን ፕላትፎርም የምታገኙትን ኢንፎርሜሽን ሆነ እኔ አሁን ማወራቸውን ፖይንቶችን ሆነ እንደ ጀነራል ሀሳብ እንደ ቤዝ ሀሳብ እንድትወስዱት እና የምትወስኑትን ውሳኔ ማትጸጸቱበት የምታምኑበት ሀሳብ መሆን አለበት። ራሳችሁን አሳምናችሁ ራሳችሁ እርግጠኛ ሆናችሁበት መወሰን አለባችሁ። ስለዚህ ከየትኛውም ፕላትፎርም ወይም ከየትኛውም ሰው ወይም ከየትኛውም ፐርሰን የምትወስዱትን ኢንፎርሜሽን ዳይሬክትሊ ዲተርማይን እንዲያደርጋችሁ ወይም ድራይቭ እንዲያደርጋችሁ አልፈልግም። ያ ነገር በኋላ ላይ የምትጸጸቱበት ነገር ሊሆን ይችላል ማለት ነው። ኦኬ፣ ወደ ኢንተርሴክሽን ውስጥ ገባ። ኦል ኢን ኦል 5 ፖይንቶችን ኮርድ ያወራችኋለሁ። አንደኛው ፖይንት ማወራላችሁ ኤቢሊቲ ኦቨር ዲፓርትመንት ነው። ሁለተኛው ደግሞ ሰልፍ ኦቨር አዘርስ ነው። ሶስተኛው ደግሞ ወርልድ ዲማንድ ኦቨር ቪሌጅ ነው። አራተኛው ደግሞ ኤቢት ኦቨር መኒ ነው። አምስተኛው ዋይድ ኢንፎ ኦቨር ሲንግል ፐርሰን ኢንፎ ወይም ከአንድ ሰው ከግለሰብ የምትወስዱት ኢንፎርሜሽን በላይ ከብዙ ሰው ኢንፎርሜሽን መውሰድ አለባቸው ማለት ነው። ደግሞ እና መጨረሻው ሀሳቢ ምንድነው? ኢንፎ አስ ናውሌጅ ኦቨር ኢንፎ አስ ጀጅመንት ወይም ለጀጅመንታችሁ የሚወስን ወይም ለጀጅመንታችሁ እናንተ የሚመራችሁ ነገር ሳይሆን አስ ናውሌጅ መጠቀም አለባችሁት ማለት ነው። ኦኬ፣ ወደ እነዚህ ወደ ኮር ሀሳቦች ከመግባት በፊት ግን እንደ ጀነራል ሀሳብ ይጠቅማቸዋል ብዬ ያሰብኳቸውን 1-3 ሀሳቦችን ዝም ብዬ ብዙ ጊዜ ትሰማላችሁ፣ ግን እንድታስታውሱ ያክል የሆነ ያክል አወራላችሁ። አንደኛው ማወራው ነገር ስለ ኮንፊደንስ ነው። በጣም ከመጠን በላይ የሚያስፈልጋችሁ ፖይንት ብዬ ማወራው ነገር ኮንፊደንስ ነው። ኮንፊደንስ በጣም ያስፈልጋችኋል። ማለትም ብዙ ኢንፎርሜሽኖችን ለማግኘት ከብዙ ሰው ሀሳብ ለማግኘት ሀስል ከማድረግ በላይ ራሳችሁ የሰማችሁትን ኢንፎርሜሽን ኮሄር አድርጋችሁ በኮንፊደንስ ወደ መወሰን ለመሄድ በጣም ኮንፊደንስ ያስፈልገዋል። እሱ ብቻ ሳይሆን ከሰው የምትወስዱትን ኢንፎርሜሽን ሲጀመር ለማመን የትኛው ትክክል ነው የትኛው መጥፎ ነው የሚለውን ነገር ኮንሲደር አድርጎ ወደ ዲሲዥን ለመሄድ በጣም ኮንፊደንስ ያስፈልጋቸዋል። ደግሞ በጣም ኮንሲደር የምታደርጉት የምፈልገው ነገር ኮንፊደንስ በጣም እዚህ ጋር ያመጣሁት ነገር ምንድነው? ከብዙ ሰው ኢንፎርሜሽን ልትወስዱ ትችላላችሁ። ለምሳሌ ሜዲሲን እንዴት ነው፣ በምን መልኩ ነው ሜዲሲን የሚሰጠው፣ ከባድ ነው፣ ቀላል ነው፣ ሶፍትዌር እንዴት ነው፣ ምን አይነት ተማሪ ይፈልጋል እና የሚለውን ነገሮችን ከሰው ኢንፎርሜሽን ልትወስዱ ትችላላችሁ። ግን ያንን ሁሉ ኢንፎርሜሽን ከወሰዳችሁ በኋላ ወደ ጀጅመንት ለመሄድ በጣም ኮንፊደንስ ያስፈልጋል። ማለት በቃ ይሄ ነገር ለኔ አይደለም፣ ይሄ ነገር ለኔ አይደለም፣ ይሄ ነገር ይከብደኛል፣ ይሄ ነገር ይቀለኛል፣ ይሄ መተው አለብኝ ብላችሁ ወደ ውሳኔ ለመሄድ በጣም ኮንፊደንስ ያስፈልጋቸዋል። ስለዚህ አንደኛውና ከሆኑ ነገር በጣም ያስፈልጋቸዋል ብዬ ያሰብኩት ነገር ኮንፊደንስ ነው። ሁለተኛው ነገር ምንድነው? ራሳችሁን ማወቅ አለባችሁ። ለምሳሌ የቱ ጋር ነው ኢንትረስቴ? በቢዝነስ ነው ኢንትረስቴ? ቴክኒካል ነኝ እኔ ወይም ሳቹሬትድ የሆነ ሎንግ ታይም ማንበብ እችላለሁ፣ መቆየት እችላለሁ የሆነ ኮንተንት ይዤ የሚለውን ነገሮችን ራሳችሁን በደንብ አድርጋችሁ መጀመሪያ ማየት አለባችሁ። ያን ነገር ላይ በጣም ኮንሲደር ማድረግ አለባችሁ። ለምሳሌ ረጅም ሰዓት ተቀምጣችሁ የሆነ ታስክ መውጣት ማትችሉ ከሆናችሁ አሁን ሜዲሲን ብትገቡ 1500 ስላይድ ይሰጣችኋል። በ3 ቀን በ4 ቀን በ5 ቀን አንብባችሁ ወደ ኤግዛም የምትገቡባችሁ። ስለዚህ እንደዚህ አይነት ታስኮች እንዴት መወጣት ትችላላችሁ? ወይም ዝም ብላችሁ ኢንትረስት ስላላችሁ ብቻ ወደ ሜዲሲን ብትገቡ እንዴት ትወጣላችሁ? በጣም ከባድ ነው የሚሆንባችሁ። ለምሳሌ ቢዝነስ ላይ ኢንትረስት ያላችሁ፣ ጌሚንግ ላይ፣ ሚዲያዎች ላይ ገብታችሁ ቶክ ማድረግ የምትችሉ ሰዎች ከሆናችሁ፣ ጀስት ደግሞ አዘርሊ ሳይሊ ብዙ ነገሮችን መስራት የምትችሉ ሰዎች ሆናችሁ እንደዚህ አይነት ጤና ፊልዶች የምትገቡ አትችሉትም። ቢኮዝ ታይም የላችሁም። በጣም ሳቹሬትድ ሆኖ እዛ ጋር ማጥናት አለባችሁ። ብዙ ታይማችሁ መስጠት አለባችሁ። ለምሳሌ እንዲያውም እንደ ኤግዛምፕል ለምሳሌ አሁን ጤና ተማሪዎች የሴሚስተር ብሬክ የላቸውም። በጣም ነው ሲጀምር ሲገቡም ከኢንጂነሪንግ እና ከሌላ ዘርፎች ቀድሞ ነው የሚገቡት። ብዙ ታይም ነው ትምህርቱ ላይ ስፔንድ የሚያደርጉት። እንዴት አድርጋችሁ ያን ነገር ኮሄር ማድረግ ትችላላችሁ? በጣም ነው ከባድ የሚሆንባቸው ማለት ነው። በጣም አንደርስታንድ ማድረግ ያለባችሁ ነገር እዛ ጋር ምንድነው? ራሳችሁን መጀመሪያ ማመን አለባችሁ። ያላችሁን ስኪል ማመን አለባችሁ። ምንድነው ያለኝ፣ ምንድነው ኢንትረስት የሚለውን ነገር ማመን አለባችሁ ማለት ነው። ደግሞ እና ሶስተኛው ሀሳብ ምንድነው? ዲፓርትመንቱን በደንብ አድርጋችሁ ልታውቁት ይገባል። ማለትም የምትገቡት ዲፓርትመንት በምትገቡት ግቢ በስትክክል ያስተምራሉ ወይ? ለምሳሌ ሶፍትዌር ገባችሁ ባል ማይሆን ግቢ ላይ ገባችሁ ሶፍትዌር ከገባችሁ የምትፈልጉትን ያክል እስኪ አቺቭ ማድረግ አትችሉም። ደግሞ ልፋት ነው የሚሆንባችሁ። ስለዚህ የምትፈልጉት ዲፓርትመንት በምትገቡት ወይም ባላችሁ ግቢ ላይ እንዴት ነው የሚሰጠው? ግቢው ፎከስ የሚያደርገው በምንድን ነው? በኢትዮጵያ ውስጥ ያሉ ግቢዎች ብዙ ጊዜ እንደዛ ናቸው። ለምሳሌ የሆነ ዲፓርትመንት ላይ የሆነ ግቢ በጣም ፎከስ ያደርጋል በደንብ አድርጎ በዛ ነገር ላይ ያሉት ሲጀመር አስተማሪዎቹ በጣም የሄዱት ናቸው። በጣም ስኪልፉል የመሆን እድላቸው በጣም ሰፋ ይላል። ስለዚህ ባላችሁ ግቢ ላይ የምትፈልጉት ዲፓርትመንት
ወይም የሆነ ስፔሲፊክ ያደረጋችሁት ዲፓርትመንት እንዴት ነው፣ የትኛው ዲፓርትመንት ነው በደንብ የሚሰጠው፣ የትኛው ላይ በጣም እኔ የተሻለ እውቀት አግኝቼ መውጣት የምችለው ነገር የሚለው ነገር በደንብ አድርጋችሁ ማየት አለባችሁ። ኦኬ እነዚህ 3 ፖይንቶች እንደ ጀነራል ኮንሰፕት ያዙና ወደ ኢንተርሴክሽን ልመጣ። ወደ መጀመሪያው ሐሳብ ስመጣ የመጀመሪያው ኤቢሊቲ ኦቨር ዲፓርትመንት። ስለዚህ ያላችሁ ኤቢሊቲ መጀመሪያም ብዙ ጊዜ ለማለት ሞክሬያለሁ። በጣም የሚጠቅማችሁ በጣም አስፈላጊ ሐሳብ ስለሆነ ነው ስለማደጋግመው ማለት ነው። ኤቢሊቲ በጣም መታየት ያለበት ነገር ነው። ማለትም ለምሳሌ እንደ ኤግዛምፕል የሆነ ኤግዛምፕል ልውሰድላችሁ። ለምሳሌ በጣም ኮምፒቲሽን ላይ ስኪልፉል የሆናችሁ ሰዎች ከሆናችሁ ለምሳሌ የሆነ በቃ ማሶች ላይ ደግሞ በጣም የሆነ ፕሮብሌሞችን ሶልቭ በማድረግ ላይ በጣም ብቁ የሆናችሁ ሰዎች ሆናችሁ ግን ከሰዎች ጋር መግባባት የማትችሉ ሰዎች ከሆናችሁ ብዙ ሰዎችን ማግባባት የምችሉ ማለትም ያገኛችሁን ሰው ሁሉ በቃ አናግራችሁ የሆነ ኢንፎርሜሽን መውሰድ የሚችሉ ሰዎች ኦኬ የሆነ ሰው እንዳጋጣሚ ለምሳሌ እንደ ኤግዛምፕል ለምሳሌ በጣም ረጅም ኪው ብታገኙ ወይም ሰልፍ ብታገኙ ኦኬ ውስጥ ገብታችሁ ማናጀሩ ኦኬ ይሄ ብዙ ሰው ሰልፍ አለ ደንበኛ ያጣክ ነው፣ ስለዚህ ይሄ ነገር ሶልቭ ለማድረግ ይሄን ነገር ሶልቭ ላደርግልህ እችላለሁ ምናምን ብላችሁ ማውራት የምትችሉ ጀስት ኢን ኤግዛምፕል ነው ይሄን ነገር ያመጣውላችሁ። ከብዙ ሰው ጋር ኮሙኒኬት ማድረግ የማትችሉ ሰዎች ሆናችሁ ስኪልፉል ሆናችሁ ብትሆኑ ዲፍረንሺየት የሚያደርገው ነገር አለ። ለምሳሌ በኢንጂነሪንግ ዘርፍ ወይም ወደ ኢንጂነሪንግ ትምህርት ክፍል ብትገቡ በጣም ስኪል የሚፈልጉ ብዙ ኮሙኒኬሽን ባይኖራችሁ ኤግዚስት ማድረግ የምትችሏቸው ፊልዶች ብዙ ፊልዶች አሉ። ደግሞ ምንም ያክል ስኪል ቢኖራችሁ ግን የኮሙኒኬሽን ስኪል ካለላችሁ ኤግዚስት ማድረግ የማትችሏቸው ዲፓርትመንቶች አሉ። እነዚህ ነገሮችን መለየት አለባችሁ በአንደኛነት ማለት ነው። አንደኛው እሱ ስለ ስኪል ያነሳሁት ሀሳብ እሱ ነው። ሁለተኛው ነገር ለምሳሌ እንደ ስኪል የሚወሰነው ነገር ምንድነው? ለምሳሌ ረጅም ሰዓት ተቀምጣችሁ ማንበብ። ለምሳሌ አሁን መጀመሪያም ለማለት ሞክሬያለሁ፣ ጤና ፊልዶች ላይ የትኛውን ዲፓርትመንት ሲጀመር ቀላል የሚባል ዲፓርትመንት ማለትም ሌላው ዲፓርትመንት ቀላል አድርጋችሁ ተምራችሁ መውጣት የሚችሉ ዲፓርትመንት ጤና ውስጥ ሙሉ በሙሉ የለም። እዛ ላይ ያሉ ዲፓርትመንቶች ያሉት ኮንዲሽን ወይም ማውጣት የምችሉት ስኪል አላችሁ። ረጅም ሰዓት መቀመጥ ማንበብ ደግሞ በጣም ከባድ የሚሆንባችሁ ነገር ምን መሰላችሁ? መቀመጡ ወይም መቆየቱ አይደለም። ኢንተረስታችሁ ሌላ ነገር ላይ ካለ ለምሳሌ ቢዝነሱ ላይ ኦንላይን ላይ የሚደረጉ ቢዝነሶችን መስራት የምትፈልጉ ከሆነ ቴክኒካሊ ብዙ ነገሮች የሚሰሩ ነገሮች አሉ። እነዛ ነገሮችን ሳይድ እየሰራችሁ ማድረግ የምትፈልጉ ሰዎች ከሆናችሁ ደግሞ ሌላ ዘርፍ ላይ ኢንተረስት ያላችሁ ሳይድ በሳይድ ሁለት ነገር ይዛችሁ ለመሄድ የምትፈልጉ ሰዎች ከሆናችሁ በዚህ ዲፓርትመንት ላይ ወይም በዚህ ትምህርት ክፍል ላይ ኦል በጤናው ላይ መቆየት አትችሉም። ቢኮዝ ሙሉ በሙሉ ያላችሁ አቴንሽን ሊወስድ ይፈልጋል ማለት ነው። በዛ አንግል በደንብ አድርጋችሁ እንድታዩ እፈልጋለሁ። ስለዚህ ያለ ኤቢሊቲ ምንድነው በዛ ዲፓርትመንት ወይም በዛ ትምህርት ክፍል ለመቆየት የሚሉ ብዙ ስኪሎች አሉ። እነዚህ ስኪሎችን ፊገር አውት ያደርጋችሁ ማየት አለባችሁ ብዬ አስባለሁ። ሁለተኛው ሀሳብ ደግሞ ሰልፍ ኦቨር አትርስ ብያለሁ። በጣም ማስታወስ ያለባችሁ ነገር ብዙ ጊዜ ይሄ ነገር በጣም ሪያሊቲ ነው። ስለራሳችሁ ያላችሁ ነገር፣ ስለራሳችሁ ፍላጎት፣ ስለራሳችሁ ብዙ ነገር የምታውቁት እናንተ ብቻ ናችሁ። በጣም ቅርብ ነው። በጣም ስለናንተ ያውቃል ብላችሁ ብታስቡ ሰው ቢኖርም ስለናንተ ከእናንተ በላይ ማወቅ አይችልም። ገብቷችኋል? ስለዚህ ወደ ጃጅመንት ስትሄዱ አስ ኢንፎርሜሽን የሰውን መውሰድ ትችላላችሁ። በጣም ጠቃሚ ነው። ስኪል ፉድ ያኑ ሰዎችን ስታገኙ ከሰዎች ኢንፎርሜሽን መውሰድ አለባችሁ። ግን ወደ ጃጅመንት ደረጃ ለመድረስ የራሳችሁ መሆን አለበት። ቢኮዝ ብዙ ኢንፎርሜሽኑ እናንተ ጋር ስላለ የራሳችሁን ዊክነስ የምታውቁ እናንተ ናችሁ። የራሳችሁን ጥንካሬ የምታውቁት እናንተ ናችሁ። የራሳችሁን ደግሞ ያላችሁን ፖዚሽን፣ ምን አይነት ኢንካም ያለኝ፣ ምን አይነት ሰፖርት አለኝ፣ በቃ ብዙ ነገር በብዙ ዳይሬክሽን ራሳችሁን ማየት ትችላላችሁ። እንደ ኤግዛምፕል ለምሳሌ ልውሰድላችሁ። እኔ ለምሳሌ እንደ ኤግዛምፕል ሶፍትዌር ለመግዛት አቀድኩ ልበልላችሁ። ለምሳሌ ብዙ ነገር አይምሮ ውስጥ ይመጣ ይችላል። አንደኛው በስኪል አንጻር ሳይ ለምሳሌ በኮምፒቲሽኑ ዘርፍ ላይ ስኪልፉል ነኝ። ሎጂካል በመሆን ለምሳሌ የሆነ ፕሮብሌም ቢሰጠኝ ያንን ፕሮብሌም መፍታት እችላለሁ። ያገኟቸውን ሰዎችን ኮሚኒኬት ማድረግ እችላለሁ። ኮሚኒኬት አድርጌ ሰዎች ጋር ተጋብቼ ቴክኒካል ስኪልን ተጠቅሜ ስራ መፍጠር እችላለሁ። ደግሞ እስከ ፋይናሊ ለምሳሌ ስራ ፈጠራ ወይም ወደ ኢንተርፕራይዝ ሌቨል እስክደርስ ድረስ ወይም ከትምህርቴ ገበታ እንደወጣሁኝ ወደ የመቼስ በኢንጂነሪንግ ዘርፍ ሆናችሁ ወይም በተለይ በኮምፒቲሽኑ ዘርፍ ሆናችሁ ወደ ስራ በቀጥታ እንደወጣችሁ አትገቡም። በራሳችሁ የምትፈጥሩት ወይም በጣም እንደ ቻንስ እንደ አጋጣሚ ከሆነ እንጂ ብዙዎቻችሁ በራሳችሁ ስራ መፍጠር አለባችሁ። በዛ አንግል ስራ ወደ መፍጠር ወደ እንትን ለመሄድ ያለኝ ያክል እንካም አለኝ
ብዙ ነገሮች መታየት ያለባቸው። እኔም ብዙ ነገር ወደ አእምሮዬ ውስጥ ይመጣልኛል ማለትም እንዳጋጣሚ የሆነ ዲፓርትመንት ሳስብ ማለት ነው። ዲፓርትመንቱ የሚፈልጓቸው ነገሮችን ከኔ ጋር አገናኝቼ አስበዋለሁ። በዛ አንግል ራሳችሁ ላይ ብዙ ነገር ማሰብ ትችላላችሁ። ስለዚህ በምንም ታምር ዲሲዥን ለማድረግ ወይም ወደ ፋይናል ዲሲዥን ጋር ስትሄዱ አዘርስን እንደ ዲተርማይኒንግ ፐርሰን አታድርጉ። ራሳችሁን ማድረግ አለባችሁ። እንዲሁም አንድ ምሳሌ ልጨምርላችሁ። ለምሳሌ የሆነ ዘወዳችሁ እንዲሁም በጣም ይቀርባችሁ ፋዘር አባይ ምን ዲፓርትመንት ልግባ ብላችሁ ብትጠይቁት ወይም የሆነ የሚፈልገው ዲፓርትመንት አለ። ለምሳሌ ወይም በላይፉ የተማረ እሱ ያላሳካው በጣም ሲፈልግ የነበረው ዲፓርትመንት አለ። እንደተናገርከው ብዙ ነገር ሳይጠይቅ ወደ ዲሲዥን ይሄዳል። እንደዛው ደግሞ በጣም ስኪልፉል የሆነ ሰው የሆነ ፖዚሽን ስኪልፉል የሆነ ሰው ለመጠየቅ ብትሄዱ ሀሳባችሁን እንደሰማ ወደ ዲሲዥን ነው የሚሄደው። ታውቃላችሁ አንድ ፖይንት ይወሰዳል። ለምሳሌ በማስ ላይ በኮምፒውተር ላይ ስኪልፉል ምን ዲፓርትመንት ማለት እሱ ነገር እንደሰማ ብቻ ኦኬ ሶፍትዌር ግባ ይላል። ገባችሁ? ስለዚህ ያላችሁ ቢያንስ 20 30 10 15 ዳይሬክሽን አይቶ ወደ ዲሲዥን መግባት አይችልም አንድ ሰው ማለት ነው። ስለዚህ ከየትኛውም ሰው ስትወስዱ ስኪል ኢንፎርሜሽን መውሰድ ትችላላችሁ፣ ግን ወደ ዲሲዥን መግባት ያለባችሁ ራሳችሁ ብቻ ናችሁ። ኦኬ ሌላኛውና ሶስተኛው ሀሳብ ምንድነው? ወርልድሊ ነው ማየት ያለባችሁ። ለምሳሌ አንዳንድ ልጆች ውሳኔያቸው ምናምን ማለት እንዴት እንደወሰኑ ምናምን ሲናገሩ በጣም እገረማለሁ። ለምሳሌ በጣም የሆነች ማለትም ከከተማ ወጣ ያሉ አካባቢዎች ላይ ስላለው በቃ እንትን ዘርፍ ላይ መግባት የለብኝም በቃ የሆነች በቃ ወጣ ያለ ማለትም ብዙ ጊዜ የተለመዱ ዲፓርትመንቶች አሉ አይደል? ወደዛ ዲፓርትመንት ራሳቸውን የሚመሩ ልጆችን ብዙ ጊዜ ያለው ማለትም በጣም ትላልቅ ዲፓርትመንቶችን የማግኘት እድል ያላቸው ስኪል ያላቸው ፕላስ ደግሞ ኢንተረስትም ያላቸው ግን ስራ አላገኝም ምናምን በሚል በማይሆን ሰበብ ወደ እንትን ሲገቡ ያለው ገብታችኋል። ስለዚህ ይሄ ነገር በምንም ታምር እንትን ማድረግ ያለባችሁ ማለትም ወርልድ ሌቨል ራሳችሁን ማሰብ አለባችሁ። ገብታችኋል። ስለዚህ ራሳችሁን ፍሪ አድርጋችሁ በዚህ እድሜ ማለትም በቃ እኔ ለምሳሌ አሁን ሶፍትዌር ብገባም በቃ ከ20 ዓመት ከ10 ዓመት ይሄን ከተማርኩ በኋላ የሆነ ስኪል አገኛለሁ፣ የሆነ ገንዘብ አገኛለሁ። ከዛ በኋላ ራሴን ዴቨሎፕ አደርጋለሁ። በቃ ወርልድ ሌቨል ራሴን አሜሪካን ሀገር ሄጄ መስራት እንደምችል የት ሀገር በቃ ሄጄ ራሴን መለወጥ እንደምችል ማሰብ አለባችሁ። ስለዚህ ራሳችሁን በቪሌጅ መገደብ አለባችሁ። ባላችሁ አካባቢ መገደብ አለባችሁ። ላላችሁ አካባቢ ላለው ሰው ብቻ ሰፖርት ማድረግ ወይም ለዛ ሰው ብቻ አገልግሎት መስጠት እንዳለባችሁ ራሳችሁን መገደብ አለባችሁ። ወርልድ ሌቨል ላይ የትኛው ነው በዚህ ሰዓት ላይ እየተፈለገ ያለው ዲፓርትመንት፣ ወርልድ ሌቨል ላይ ብዙ ስራ ያለው ዲፓርትመንት የትኛው ነው የሚለውን ነገር በደንብ አድርጋችሁ ማሰብ አለባችሁ ማለት ነው። ሌላው ነገር ምንድነው? ኤቢት ኦቨር ምን ያህል ብያችሁ ነበር። ይሄ ያልኩት ለምንድነው? ስትመርጡ ትንሽ መምረጥ አለባችሁ ማለት ነው። ብዙ ልጆች ሜዲሲን አንደኛ ከተሳካልኝ ሜዲሲን ገባለሁ፣ ሶፍትዌር ገባለሁ፣ ወደዛ ሄደው ደግሞ ምን ልበላችሁ በጣም ብዙ ምርጫ የሚያመጡ ልጆች አሉ። በበሉት ደግሞ አቺም ሊያደርጉ ይችላሉ። ሲጀምር ምርጫቸውን በጣም የተወዛገበ ስለሆነ በጣም ወደማይፈልጉት ዲፓርትመንት ይገባሉ። ገብታችኋል። ስለዚህ በጣም አንደርስታንድ ማድረግ ያለባችሁ ነገር ትንሽ ዲፓርትመንት ለምሳሌ መጀመሪያ ወደ ትምህርት ክፍሉን በጣም ባልቀው መለየት አለባችሁ። በቃ እኔ ጤና መግባት አለብኝ፣ ጤና መግባት አለብኝ፣ ኢንጂነሪንግ መግባት አለብኝ፣ ኢንጂነሪንግ ላይ እንደዛው ትምህርት ክፍሉን መለየት አለባችሁ። ከዛ በኋላ እሱ ውስጥ ገብታችሁ እንዳጋጣሚ ለምሳሌ አንድ ምረጡ አይባልም። አንድ በጣም ከባድ ነው። ለምሳሌ ሜዲሲን የምትፈልጉ ከሆነ ሜዲሲን ላይ ተሳካላችሁ ይችላል በመኒ ኬዝ። ግን ሜዲሲን ካልተሳካላችሁ የምትሄዱ አንድ ወይም ሁለት ወይም ሶስት አማራጭ ሊኖራችሁ ይገባል። ለምሳሌ እንደ አማራጭ ሜዲሲን ካልተሳካልኝ ፋርማ ገባለሁ፣ ፋርማ ካልተሳካልኝ ኢንጂነሪንግ ገባለሁ ብላችሁ ቢያንስ አንድ ሶስት ምርጫ በፕራዮሪቲያችሁ መጠን ማለትም ፕራዮሪቲ በምትሰጡበት ሌቨል አድርጋችሁ ማለት ነው። ስለዚህ በዛ አንግል አድርጋችሁ ኦርደር ማድረግ አለባችሁ እንጂ ብዙ ዲፓርትመንት መምረጥ በጣም ነው ወደ መባከን እናንተን እንትን የሚላችሁ። ስለዚህ መጀመሪያ ስትሪም ውስጥ ግቡ። ከዛ በኋላ በዛች ደግሞ ስፔሻል የምታደርጉት በጣም የምትፈልጉትን በጣም ፕራዮሪታይዝ የምታደርጉትን አንደኛ ታስቀምጣላችሁ። ከሱ ደግሞ ትንሽ ሌት የሚሆነው ሁለተኛ፣ ከዛ ሶስተኛ ምናምን ስትሉ በምንም ታምር ከነዚህ ከሶስቱ ወይም ከአራቱ ውጭ አይወጣም። እነሱ ውስጥ ነው የሚደርሳችሁ። ደግሞ ብዙ ልጆች በጣም የሚሳሳቱና በጣም የሚወዛገቡት ነገር ደግሞ በብዙ ጊዜ በግቢዎች የሚናፈሰው ወሬ ነው። ይሄ ወሬ ምንድነው? አንደኛ ላይ ያስቀመጥከው ካልተሳካለ በቃ ማትፈልገው ዲፓርትመንት ትገባለህ ምናምን የሚሉ ብዙ ሀሳቦችን እሰማለሁ። ያ ነገር ደግሞ በጣም ፎርስ ነው። ውጤት ካላችሁ 20ኛ ላይ ብታስቀምጡ ምናልባት ከላይ ያላችሁ ዲፓርትመንት እናንተን የማይወስዳችሁ ከሆነ 20ኛ ላይ ያለው ዲፓርትመንትም ከሰዎች ጋር እኩል
ኮምፒውት አደርጋላችሁ። የትኛውም ዲፓርትመንት ያሉት ዲፓርትመንት የሚሰጡ ማለት ዲፓርትመንት ኦርደር የሚያደርጉ ሲስተሞች የሚሰሩት ቤዝድ ኦን ሪዛልት ነው፣ በውጤቱ ነው። ገብቷችኋል? በእንትን አይደለም፣ በምርጫችሁ አይደለም። ምርጫችሁ እንዳለ ሆኖ ግን ምርጫችሁ ይወስናል። ለምሳሌ ከላይ በኩል አሁን ለምሳሌ እንደ ኤግዛምፕል ላምጣላችሁ። ሜዲሲን አንደኛ ያስቀምጣችሁ፣ ሁለተኛ ኤችኦ ብታስቀምጡና ሶስተኛ ፓርማ ብታስቀምጡ ኤችኦ ለብላችሁ ላይ ባለው ውጤታችሁ ሰዎችን ያነጻጸርና እና አጋጣሚ የሚደርሳችሁ ከሆነ ያስገባቸዋል። ገብታችኋል? ከላይ ያለው ዲፓርትመንት በምርጫችሁ ከላይ በኩል ያለው ሆኖ ደግሞ በዛ ውጤት ላይ ያለውን ኮምፔር ያደርጋል እንጂ አንደኛ ላይ ስላስቀመጥ ወይም ሶስተኛ ላይ ወይም አራተኛ ላይ ስላስቀመጥ አይደርሰኝም ማለት አይደለም። ውጤት ይደርሰ እንጂ በየትኛውም ዲፓርትመንት መግባት ትችላላችሁ። ስለዚህ ይሄን ነገር በጣም ኮንሲደር ማድረግ አለባችሁ ማለት ነው። ብዙ ልጆች በእነዚህ ስለሚሳሳቱ ማለት ነው። ከዚህም በላይ ደግሞ በጣም ያየሁት በጣም ብዙ ልጆች የተሳሳቱት ነገር ምንድነው? በአሁኑ ዲፓርትመንት ሲያስቀምጡ አንደኛ ላይ ሜዲሲን ያስቀምጡና ይተዋሉ። እሱ አንደኛው ነው። ሁለተኛው ደግሞ አንደኛ ላይ ሜዲሲን ያስቀምጡና ምንም ኢንፎርሜሽን የሌላቸው በቃ ስለሚፈልጉት ስለ ሜዲሲን በደንብ አድርገው ሀሳቡን ይረዳሉ። ሜዲሲን በቃ ሜዲሲን መግባት አለብኝ ብለው ሜዲሲን በደንብ ይረዱና ሁለተኛ ላይ ያለው ዲፓርትመንት በጣም ምንም ሳያውቁት ዝም ብለው ነው የሚያስቀምጡት። እኔም ብዙ ልጆች ተጀመረ እንደ ኤግዛምፕል ለምሳሌ ብሰጥላችሁ፣ ለምሳሌ ሜዲሲን አንደኛ ላይ ያስቀምጡ ጤና ፊልድ ነው በጣም የሚፈልጉት ሆኖ ግን ሜዲሲን አንደኛ ላይ ያስቀምጡ ከዛ ምንም አንደርስታንድ ሳያደርጉ ስለ ኤችኦ ሁለተኛ ላይ ያስቀምጡ ደንታ ላይ መግባት እድል ያላቸው ብዙ አሁን ለምሳሌ ከሜዲሲን በትንሽ ውጤት ቀርተው ማለት ነው ሌላ የተሻሉ ዲፓርትመንቶች የመግባት ብዙ እድል ያላቸው ሳያውቁ ሁለተኛ ላይ አስቀምጠው ኤችኦ የገቡ ልጆች አሉ። አስባችሁታል? ማለትም በጣም በብዙ ዲፍረንስ አለው። አሁን ለምሳሌ ዴንታል ሜዲሲን የሚማር ሰው መግባትና ኤችኦ መግባት በጣም ዲፍረንስ አለው። ማለትም ታስኩ የምትወጡት ታስክ በጣም ይለያያል። በዛ አንግል በደንብ አድርጋችሁ እንድታስቡ ፈልጋለሁ። ሌላው ሀሳብ ምንድነው? ከዚህ ሀሳብ ስወጣ ሌላኛው ሀሳብ ዋይድ ኢንፎ ኦቨር ሲንግል ኢንፎ ብያቸዋለሁ። ስለዚህ ይሄ ማለት ነው የብዙ ሰው ሀሳብ መስማት አለባችሁ። ለምሳሌ እንዳጋጣሚ እንዲሁም ማለትም አሁን ወደ ዲሲሽኑ ለመሄድ ወይም ይሄን ቪዲዮ ያያችሁ ከሆነ አንድ 10 15 20 ቪዲዮ ማየት አለባችሁ። እነዛው ደግሞ ለምሳሌ እንደ ኤግዛምፕል እንትን ለምሳሌ አንድ ዲፓርትመንት ላይ ሰርድ ይር ወይም ፎርዝ ይር የሆነ ሰው የሆነ ትምህርት ክፍል ስለ ትምህርት ክፍሉ ብትጠይቁ እያንዳንዱ ዲፓርትመንት ጀነራሊ ሊነግራችሁ ይችላል። ብዙ ሀሳቡን የትኛው ባልኪ እንደሆነ በቃ እንዲያውም ሪል እንትናን አታይም ያለ ነው የምነግርልህ። ስለዚህ እንደዛው ኢንፎርሜሽን ከብዙ ሰው መሰብሰብ አለባችሁ። ከአንድ ሰው የሆነ ብልህ ሰው የሆነ የተረጋጋ ሰው የሆነ ጥሩ ሰው የነገራችሁን ኢንፎርሜሽን ብቻ ወስዳችሁ ወደ ዲሲዥን ከሄዳችሁ በጣም ነው ፌል የሚያስደርጋችሁ። ስለዚህ ብዙ ሰው መስማት አለባችሁ። ይሄ ስለዚህ ይሄ ነው፣ ይሄ ስለዚህ ይሄ ነው ምናምን ብላችሁ በብዙ ሰው ሀሳብ ትሰማላችሁ። ከዛ በኋላ የብዙ ሰውን ሀሳብ ስትሰሙ በቂ እውቀት ይኖራችኋል። ስለብዙ ነገር በቂ እውቀት ይኖራችኋል። ስለዚህ ከዛ በኋላ ወደ ዲሲዥን ትሄዳላችሁ። ስለዚህ ዋይድ ኢንፎርሜሽን መውሰድ እንዳለባችሁ ነው። ሌላው ደግሞ ምንድነው ኢንፎርሜሽኑ መጀመሪያም ለማለት ፈልጋለሁ እንደ ናውሌጅ መጠቀም አለባችሁ። ወደ ዲሲዥን የሚመራችሁ ሳይሆን እንደ ናውሌጅ እንደ እውቀት መጠቀም አለባችሁ። ከየትኛውም ሰው ከፋሚሊ ጀምሮ የምትወስዱትን ኢንፎርሜሽን ሁሉ እንደ ናውሌጅ መጠቀም አለባችሁ። ለምሳሌ ፋሚሊ ስትወጡ አታይ ኢንጂነሪንግ ፊልዶች ላይ እዚህ ጋር ሰው ስራ የሚያገኝ ሰው የለም ጤና መግባት አለባችሁ የሚል ፑሽ ካለ ለምሳሌ እንደ ኤግዛምፕል ወስጃለሁ። ስለዚህ ኢንጂነሪንግ ፊልድ ላይ ከወጣሁኝ አሁን ባለኝ ኮንዲሽን ስራ ማግኘት አልችልም። ስለዚህ ማለትም ስራ በደንብ የሚገኘው ዲፓርትመንት ብዙ ሰው እንደ ወጣት ስራ የሚያገኘው ዲፓርትመንት ጤና መሆኑን በቃ እሱ አንድ እውቀት ነው። አንድ እውቀት አገኝተሃል ታውቃለህ። በዛ አንግል ከየትኛውም ሰው ኢንፎርሜሽን ወይም ናውሌጅ ማግኘት አለብህ እንጂ ያ ሰውዬ የሚናገረው ነገር ዲሳይድ ወደ ማድረግ ወደ ዲሲሽን ለመራክ አይገባም ማለት ነው። ስለዚህ ኦል ኢን ኦል እነዚህ ሀሳቦችን በደንብ አድርጋችሁ አንደርስታንድ ካደረጋችሁና እነዚህ ነገሮችን በደንብ አንደርስታንድ አድርጋችሁ ወደ ውሳኔ ከሄዳችሁ ሞስት ፕሮባብሊ የምትፈልጉት አይነት ዲፓርትመንት እንደምትገቡ ነው። ደግሞ በወሰናችሁ ውሳኔ በጣም እንደተደሰቱና ማለትም በውሳኔያችሁ እንደማትጸጸቱ በጣም እርግጠኛ ነኝ።